ወዳጆቼ መሰገጥ ለኔ የገባኝ እንደዚህ ነው። የአሜሪካኑ ታዋቂና ባለጸጋ ድርጅት ዲዝኒላንድ መስራች የሆነው ዋልት ዲዝኒ በአንድ ወቅት ስኬታማ ስለመሆን ሲያወራ 4 መሰረታዊ ነገሮች እንደሚያስፈልጉ ተናግሯል። እነሱም ምንድናቸው? የማወቅ ጉጉት ኪዩሪዮሲቲ፣ በራስ መተማመን ኮንፊደንስ፣ ድፍረት ወይንም ከሬጅ እና የማያቋርጥ ጥረት ወይም ኮንሲስተንሲ እንደሆኑ ይናገር ነበር። እነዚህን 4 መሰረታዊ ነገሮች በህይወቷ ላይ ተግባራዊ ካደረጉ ማንኛውንም ነገር ማከናወን እንደሚችሉ ያምን ነበር። ግን ዋልት እንዳለው ከሁሉም የሚልቀው በራስ መተማመን ወይም ኮንፊደንስ ነው። እርሱም አለ አንድ ነገር ስታምኑ ሙሉ በሙሉና በማያሻማ መንገድ እመኑ። በሌላ አነጋገር ሰግጡ። በ2012 ዓ.ም ተርጉሜ ካሳተምኩት ከራሴው መጽሐፍ ገጽ 26 ላይ ነው ያነበብኩላችሁ። ከወደዳችሁት ፎሎ፣ ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። ደግሞ ሚስጥር ነው። ከፈቀዳችሁ ኮመንት ላይ ሼባው በርታ በሉኝ። አመሰግናለሁ። አዶናይን በተመለከተ ከዚህ በኋላ ቪዲዮ መስራት አልፈልግም። ይህንን የመጨረሻ ቪዲዮ ስለሚሆን እባካችሁ ለአዶናይ እንዲደርስልኝ አድርጉልኝ። አዶናይን ብትሆን ከሰማሁና ካየኸው ምላሽን ብሰጠኝ በጣም ደስ ይለኛል። ካልሰጠህም ያው ስለማይመች ሊሆን ይችላል፣ ችግር የለውም። ዞሮ ዞሮ ግን ይሄ የመጨረሻ ቪዲዮ ይሆናል። ምናልባት የተለየ ነገር ካልመጣ በስተቀር ከዚህ በኋላ ደግሜ በዚህ ጉዳይ ላይ ማውራት አልፈልግም። እንዳጠቃላይ ግን ወጣቱን ትውልድ የመደገፍና ወጣቱን ትውልድ የማበረታታት ከፍተኛ ፍላጎት አለኝ። ወጣቶች በርቱ፣ ጀግናችሁን ጠብቁ ብዬ ነው የምላችሁ። ወደፊትም ደግሞ ሌሎች በርካታ ጀግኖችን ከማዕከላችሁ ታወጣላችሁ ብዬ አስባለሁ። ይሄ ለእናንተ የምሰጠው ምክርና አስተያየት ነው። አዶናይ ግን አንዳንድ ነገሮችን ትናንትና በአጋጣሚ በኔ ጋር እድሜ እኩያ የሆኑ በብዙ ትልልቅ ስራዎች ላይ የተሳተፉ የበሰሉ ትልልቅ ሰዎች ጋራ የመገናኘትና የማውራት አጋጣሚ ነበረኝና ስለ አዶናይ አጀንዳ እንዲነሳ ጠየቅኩኝና እኔ ራሴ ሀሳቡ ተነስቶ ተወያየንበት ማለት ነው። ስንወያይ ለአንተ የሚጠቅም በእርግጥ አንተ ምክር አልፈልግም፣ መካሪዎቼ ብዙ ናቸው የሚል ነገር አምጥተሃል ከዚህ በፊት። ነገር ግን አሁን ብዙ መካሪ ያለህ አይመስልም። እየተደረጉ ያሉ ነገሮች ሲታዩ አንዳንድ ነጥቦችን ከእነሱ ጋር ያነሳናቸውን ነገሮች ልንገርህና ይህንን ብትሰማው ደስ ይለኛል ማለት ነው። አንደኛው የመጀመሪያው ነገር ምንድነው መሰለህ? ቁጥር 1 በተለይ የመጨረሻው ደግሞ በጣም ወሳኝ ነው። እሱንም አዳምጠው። የመጀመሪያው ቁጥር 1 እያንዳንዱ ለሚከሰቱ ነገሮች ሪያክት አታደርግ፣ ስሜታዊ አትሆን፣ ምላሽ አትስጥ። ይሄ የመጀመሪያው ነገር ነው። አንድ ሰው ከብዙ ዓመታት በፊት ፍየሉን በቁሟ ከነ ህይወቷ ቆዳዋን ይገፍና ወደ ገበያ ይዟት ይወጣል። ወደ ገበያ ይዟት ሲወጣ በጣም ህዝቡ እንዴት ቆዳዋ የተገፈፈ ፍየል እየተንቀሳቀሰች ሜዳ ላይ እንዴት ገበያ ላይ እንዴት አየናት ብሎ የሀገሩ ህዝብ ሙሉ ከበበውና ያ ገበያው ላይ ያለው ማለት ነው ከበበውና ተመለከተው። ሚስቱን ሊያስተምር የፈለገው ነገር ስለነበር ነው ያንን ያደረገው ያ ገበሬ። ከዚያ ቀጠለና በሚቀጥለው ቀን ይዞ በተመሳሳይ ሁኔታ ያችኑ ፍየል እየነዳ ወደ ገበያ ይወጣል። ገበያ ሲወጣ ትናንትና ያዩ ሰዎች ትናንትናዋ ፍየል ነች ብለው ሲሉ አዳዲስ ያላዩ ሰዎች ደግሞ ግር ብለው መጥተው ተመለከቱ፣ ከበቡት፣ አዩ ማለት ነው። በሶስተኛው ቀን ሲመጣ ሁሉም ሰዎች ያ ትናንትና የመጣቸው የትናንትናዋ ፍየል ናት ብለው ዞር ብለው እንኳን ለማየት ፍላጎት አልነበራቸውም። ስለዚህ ጉድ አንድ ሰሞን ነው እንደሚባለው አይነት ሰዎች የተወሰነ ጊዜ በአንተ ላይ ተነስተው ሊያወሩ የሆኑ ነገሮችን ሊሉ ይችላሉ። በተለይ ደግሞ ከእድገትህና እያገኘው ካለው እውቅና ጋር ተያይዞ የሚያነሷቸው ጥያቄዎችና የሚመጡ ቸፍቸፎች ሊኖሩ ይችላሉ። እነኛን ኢግኖር ማድረግ የመጀመሪያው ተግባር ነው አንዱ። እሱን ዝም በል። ብዙ ጊዜ ሪያክት አታድርግ። ስሜትህን በሙሉ ለሰው አታሳይ። አምጥተህ እዛ ላይ አታሳይ ነው። ግልጽ ልጅ እንደሆንክና የዋህ እንደሆንክ ይገባኛል። በዛ መልክ ነው የምረዳ። ነገር ግን በዛ መልክ አታምጣ። አንድ ሁለተኛ ለታላላቆች እየሰጠህ ያለው አክብሮት ጥሩ ነው። ነገር ግን የፈለገ ቢሆን ያንተ ትልቁ መሰረት የተጣለው በስግጥ ፍምስ ጉዳይ ላይ ስለሆነ ያንን እስከ መጨረሻ ድረስ ትክክለኛ መሆንህን ማሳመን፣ በስራህ ማሳመን ነው እንጂ አንስተህ መጣልህ ትክክል ስላልሆነ መልሰህ ስግጥ ፍምስህን ይዘህ ጉዞውን ቀጥል። ነገር ግን
አሁን እየተነሱ ያሉት ነገሮች የሚረብሹህና ሰላም የሚነሱ ከሆነ አሁን የደረስክበት የፎሎወር ብዛት በጣም ጥሩ ስለሆነ እና ብዙ ሰዎችም ስላወቁህ ኦልሬዲ ስላወቁ ከዚህ በኋላ የምትጨምረው የፎሎወር ቁጥር እንዲህ አድርሼው ነበር ማለት ካልሆነ በስተቀር ያንተን ስራ ለመስራት የሚያበቃ የፎሎወር ቁጥር አለ። ሰዎች ደግሞ የወደዱ ሲመጡ በራሳቸው ጊዜ ራሳቸው ፈልገው መጥተው ይከተሉሃል፣ ያዳምጡሃል፣ ያዩሃል ማለት ነው። ስለዚህ በየቀኑ እንደ በፊቱ ውሎህን፣ አዳርህን፣ ሁኔታዎችን የሚገጥሙህን የምታያቸውን ነገሮች ሁሉ ወደ ሚዲያ አታምጣ። እስቲ ለተወሰነ ጊዜ ዝም ማለት ከቻልክ ለተወሰነ ጊዜ ዝም በልና ነገሮችን በጥንቃቄና በጥንቃቄ መርምር። ቀጣይ ስራዎችን አቅድ። ከጀርባ መሰራት የሚገባቸውን ስራዎች ስራ። ሶስተኛ አሁን በዚህ እውቅና ደረጃ ላይ ስትደርስ ብዙ ሰዎች ማስታወቂያ እንዲሰራላቸው ወይንም አንተን ተገና አድርገው በአንተ ውስጥ ሆነው ድርጅታቸውን፣ ስራቸውን እና አንዳንድ ነገሮቻቸውን ለማስተዋወቅ የሚፈልጉ ሰዎች በሽሚያ ወደ አንተ ሊመጡ ይችላሉ። አሁንም እነኝህን ሰዎች በጥሞና መመልከት ያስፈልጋል። አንዳንዶች ትልልቅ ኩባንያዎች ሆነው ነገር ግን ሀገራቸውን የሚጎዱ ለሀገርና ለሕዝብ የማይጠቅም ስራ የሚሰሩ ኩባንያዎች ሊሆኑ ይችላሉ። የኩባንያዎቹን ማንነት፣ የጀርባ ታሪካቸውንና ፍላጎታቸው ምን እንደሆነም ምን እየሰሩ እንዳሉ ይህን ማጤንም አንተም አታውቁም እንኳን ሌሎች ሰዎችን ማማከር ያስፈልጋል። የመጡ ኩባንያዎችን ሁሉ ከአንተ ጉዳይ ጋር አታያይዝ። አንተ ጋር አምጥተህ አታያይዝ። የቴሌቪዥን ጣቢያዎችና ሬዲዮ ጣቢያዎች እኮ ማስታወቂያ ሲሰሩ ማስታወቂያዎች አስነጋሪዎችን ይመረምራሉ። ገንዘብ ይዘው ስለመጡ ወይም የሚያጓጓ ቻሌንጅ ይዘው ስለመጡ ብቻ ተቀብለው አያስተናግዱም። የሚያደርጉት ምንድነው? ድርጅቶቹ ምንድናቸው? ህጋዊ ናቸው ወይ? ለሀገር ምን ያህል ጥቅም ያበረክታሉ? የትኞቹ ናቸው? ወይንስ ከወንጀል ጋር የተያያዘ ነገር አላቸው ወይ የላቸውም የሚለው። ምክንያቱም በሰዎች ጥፋት አንተ ተይዘህ የማይሆን ነገር ውስጥ እንዳትገባ፣ ስራህ እንዳይሰናከልብህ፣ ቅድህ እንዳይበላሽብህ ወደ ከአንተ ጋር እንዲያያዙ እንዲገናኙ የምትጋብዛቸውን ኩባንያዎች ምረጥ። ልብ ብለህ ተመልከት። የመጡ ቻሌንጆችን ሁሉ አታስተናግድ። ሌላው ደግሞ በጎ አድራጎት በእርግጥ የብዙ ሰዎችን ልብ ይነካል። አንተ በጎ ለመስራት ከሆነ የመጣው በእርግጥ የበጎ አድራጎቱን ስራ ቀጥልበት። ነገር ግን የበጎ አድራጎት ስራ ባይትሰልፍ ጥሩ ሆኖ እያለ በራሱ ጥሩ ሆኖ እያለ ነገር ግን ለሀገር ደግሞ አንተ የተሻለ ነገር ማበርከት ትችላለህ። ሰርተህ የምታሰራ ትልልቅ የቢዝነስ ኩባንያዎችን የምታቋቁምና የምትመራ ሰው ልትሆን ትችላለህ ብዬ አስባለሁ። ከነገ ወዲያ እንደዛም ማሰብ ያስፈልግሃል። በጎ አድራጎትን የሚሰሩ በጣም ብዙ ሰዎች አሉ። አንተም መስራት መጥፎ አይደለም፣ ግን እሱም ባለበት አድርጎ ግን ደግሞ ትላልቅ ቢዝነሶችን ሰርቶ የሚያሰራ መርዳትን ብቻ ሳይሆን ሰዎችን ስራ እንዲፈጥሩ ስራ እንዲሰሩ የሚያደርግ ወይም ደግሞ የመስራትን ተነሳሽነት የሚፈጥር ያንተን የሆነ የቢዝነስ ስራዎችን የራስ የሆነ የቢዝነስ ስራዎችን ከትንሽ እስከ ትልቅ ድረስ መመስረት ትችላለህ። ኮላቦሬሽን ከሌሎች ሰዎች ጋር መተባበር የምትችልበትን ሲቹዌሽን ፈጥረሃል። የሚወዱ ሰዎች መጥተዋል። የገንዘብ እጥረት ሊያገጥምህ ይችላል። በዚህም በዛም ሰዎች ከአንተ ጋር አብረው ለመስራት ፍላጎት ይኖራቸዋል። እንዲህ አይነት ነገሮችን ትላልቅ ኩባንያዎችን ግን ደግሞ በጥንቃቄ መርጠህ ለመስራት ሞክር። ይህንን ነው የምመክርህ። ከዚህ በኋላ ተመልሼ በአዶናይና በአዶናይ ጉዳይ ምንም አይነት ቪዲዮ አልሰራም ብያለሁ። ይህንን ከተመለከትከውና ካየኸው ምላሽን እጠብቃለሁ። ወደኸውም ከሆነ ጠልተኸውም ከሆነ ያለህን አስተያየት እንድሰጥበት እፈልጋለሁ። ምንም አስተያየትም ካልሰጠም ኢትስ ኦኬ። ዞሮ ግን ከዚህ በኋላ በዚህ ጉዳይ ላይ አልሰራም፣ ምናልባት የተለየ ነገር ካልመጣ በስተቀር። አመሰግናለሁ። ፎሎ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። አዶናይ ጋር እንዲደርስ ደግሞ ሪፖስት አድርጉልኝ። አመሰግናለሁ። መልካም ቀን። የአዶናይ ስኬት እጅግ እየገረማችሁ ያላችሁ ሰዎች አንድ ነገር ልላችሁ እፈልጋለሁ። ብዙዎቻችን ድምፃችን ያቆርነን በጣም ይገርማችኋል። እገሌ ይህንን ባያደርግ ኖሮ እገሌ ደግሞ ይህንን ቢያደርግ ኖሮ ጥሩ ነበር፣ እንደዚህ ነው እንደዚህ ያልን ሰዎችን ምሳሌ በማድረግ ሌሎችን ለማስተማር ራሳችንን እንደ አዋቂ ለብዙ ልምድ እና ደግሞ እንደ ጨዋና እንደ ስነ ምግባር እንዳለው ሰው አስመስለን ለመቅረብ ጥረት እናደርጋለን። ራሳችንን ሆነን አንመጣም። የአዶናይ የትልቁ የስኬቱ ምስጢር ምንድነው? ራሱን ሆኖ ነው ወደ ቲክቶክ መንደር ብቅ ያለው። በራሱ ችግር ላይ ነው ትኩረት አድርጎ እየሰራው።
የራሱን ኑሮ ነው የሚኖረው። ስለዚህ ሰዎች ራሳችሁን ሆናችሁ ስትመጡ ይወዷችኋል፣ ይቀበሏችኋል፣ ከነችግራችሁ ይቀበሏችኋል። ሰዎችን ከነችግራችሁ ያለምንም ማወላወል እንዲቀበሏችሁ ከፈለጋችሁ ራሳችሁን ሆናችሁ ተገኙ ብዬ ነው የማስበው። ብዙዎቻችን የሚቸግረን ነገር ያ ራሳችንን መሆን አንችልም። እኔ በጣም ብዙ እንከን፣ ብዙ ጉድለት፣ ብዙ ድካም ያለብኝ ሰው ሆኜ እያለሁ ነገር ግን ራሴን እንደ ስኬታማ ነገሮች ሁሉ እንደተሟሉለት ምንም ችግር እንደሌለበት እንደ አዋቂና እንደ አስተዋይ ሰው አስመስሎ ለማቅረብ ጥረት አደርጋለሁ። that's the problem። ስለዚህ መማር ብንችል ከአዶናይ ብንማር ጥሩ ነው ብዬ ነው የማስበው። ለራሴም ቢሆን ይሄንን ነው የምመክረውና ነብዩ ከአዶናይ ተማር። መሰገጥ ማለት አያ እንደዚህ ነው። አያ ሁለተኛ ማንነት መቀበል፣ ራስን መቀበል ማለት ነው። ገባ ዝቅ ብለህ መስራት ማለት ነው። አያ ከዚህ በፊት እንደዚህ ቅሽሽ ብዬ ምናምን ሰው ምናምን እንዲያየኝ አልፈልግም ነበር። ይሄው አሁን ማንንም ምን አገባ ያየ ነፃ መሆን ማለት ነው። ብራዘር ገባሻ ግሪስ ነው የምሰራው። አየሽ እየተንደባለልኩ መርካቶ ኪና ካለሽ ምናምን ጥሪኝ ፋርግልሻለሁ ብራዘር ማለት ምን ሰግጥ የሚል ቃል አንድ ለምጠራው እዚህ ጋር ብቻ ትርጉሙ ምንድነው ተብሎ ቢጠይቅ ሰው አንዳንዱ በማር ሊያለሰልሰው ይሞክራል። ኖ እሱ ማለት የፈለገው እንዲህ ሳይሆን መጥፎ ነገር ሳይሆን ምን ውስጥህን አዳምጥ እንዲህ ብሎ ለማለት ነው የፈለገው እንጂ እንደዛማ አይልም ምናምን ትሉ ኢንቴንሽናሊ እብደቱን ስፖንሰር ማድረግ ብትፈልጉና በዚህ በማር ለውሳችሁ ልታብራሩልን የምትሞክሩ ሰዎች አሏችሁ። አንዳንዶቻችሁ ደግሞ መቼም ሰው አይዱን አውጥቶማ እንደዚህ አይልም በአደባባይ እንዲህ ሊል ቢያስብ ነው እንጂ ብላችሁ የምታለዝቡለት ለራሳችሁ ሞራል ብላችሁ እንደዚህ ነገር ውስጥ ኖርክ ከተባለ ትጠፋለህ ካለ። ስለዚህ ራሳችሁን ለማስታወም ስትሉ እንዲህማ አያረግም ብለህ የራስን ማብራሪያ ሲሰጡለትም ሰምቻለሁ። ከራሱ አንደበት እስቲ ስሙት። ምን ማለት ነው ዴፊኒሽኑ? ይሄ እኮ ነው ዴፊኒሽኑ። ደደብ ሁኑ። ድድብ ማለት ነው። ስሙ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት አሳቢ ስትሆንስ ጓደኛ እንትን ቢያረገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስህን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቆሚያለሁ። ድድብ ማውራ ነገርም ለራሱ አላቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቆሚያለሁ። ድድብ ለገንዘቤ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው አዋቂነትማ ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድነው? ዝምታ። አውቄ ምን ያገኘሁት ምንድነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ። እንደዛ ቢሉኝስ ድድብ በቃ። ስለዚህ በዚህ ዴፊኒሽን መሰረት መደደብ ትልቅ ሰው ያደርጋል። አብራርቶታል። ባይዞ የቃላት ስተት አይደለም። አንዳንዶቻችሁ የአማርኛ ሁለተኛ ቋንቋ ነው አማርኛ ሁለተኛ ቋንቋ የሆነ ራሱን አርቲኩሌት ማድረግ የማይችል ሰው አነቃቂ ተናጋሪ ብላችሁ ሸልማችሁ ታዲያ እንዴት ነው? እኛ ምን ያህል ብንተኛ ነው ኮማ ውስጥ ገብተናል? እንደዚህ ያለ ሰው የሚያነቃል ሲጀመር በጣም የሚያሳፍር ሐሳብ ነው። እንደ ሐሳብ ፐርሰናል አትውሰዱት። አይ ዶንት ኖ ሂም ዩ ዶንት ኖ ሚ ያንግ ነው በራይት ፓዝ ሄዶ ቅድም እንዳልኩት ሰማይ ቢደርስ ደስ ይለኛል። ሮንግ ፓዝ ትውልድን ጨፍልቀ እነዚህ ህፃናት ልጆች እንዳንተ እንዲሆኑ አርጋ የተሳሳተ መንገድ ላይ አብራርተ ስለመደደብ አብራርተ ነገራቸው እሱን ደግሞ ለራሱ ተርም አስቀምጠለት እንደዚህ ሆኑ ብለህ ኖርማሊ ከዛ በኋላ ባለው ሂደት በቃ ፌመስ ሆንክ እንደዚህ ሆንክ ምናምን የሚለው ስኬት እንደ ስኬት ተቆጥሮ በአደባባይ ሊወደስ ሊሞሸር አይገባውም። ሲጀምር የተብራራ ነው። እንዲህ ለማለት ፈልጎ ነው የሚባል የቃላት የምላስ ወለምታ አይደለም። እኔ ማንንም አልሰማም። በፈመሴ ነው ፈልገው ብሬን መያዝ ነው የምፈልገው። ደድቤ አውቄ ምን አገኘው? አንጓጠጠ። የኛ ሳይንቲስትነትን ቶ ማወቅ ምክንያታዊ ያረጋል። ታስባለህ። ሮንግ አይደለም። በዛው ጤናማነት ነው። እንስሳና ሰው የሚለያየው ለዛ ነው። በነገራችን ላይ እያንዳንዱ እርምጃ ስትራመድ ከስር የምትረግጠው ነገር ታያለህ። ሰው ረግጣ አትራመድም። እንስሳ ነው እርስ በርስ ተረጋግጦ ብረት የሚገባው። ሰው ኖርማሊ ዲስቲንክሽኑ እንደዚህ ከእንስሳ የሚለየው እሱ ነው። ሰው የሚለው ማሰብ ምን ይሉኛል እንዲህ ባረግ እንዲህ ሲመጣብኛል ብላም ብለህ ማሰብን እንደ ግድፈትና እንደ ማነስ ቆጥረህ ማብራራት ማለት ነውር ነው። በቃ ወንጀል፣ የመጨረሻ በሂውማኒቲ ላይ ወንጀል። እንደዛ አድርገህ ማብራራት ድድብና ዴፊኒሽን የለው። መደደብ አገር ቀይሮ አያውቅም። አለማወቅ አገር ቀይሮ አያውቅም። ከእውቀት መሸሽ አገር ቀይሮ አያውቅም። ኢትዮጵያውያን አንዳንድ ስንሰለጥ ነው የሆነ ነገር ባህል መቼም ይወራረሳል። ከሆነ ሀገር የሆነ ልምድ አመተን ለራሳችን ተግባራዊ ስናደርግ
ምን አለ በበጎ ቢያንስ አሻሽለን እኛን የሚመስል አድርገን ጨዋ አድርገን አለበለዚያ እንደወረደ አበላሽተንና ቢዩዝ አድርገን የምናደርገው ለምን እንደሆነ አላውቅም። የየትኛው ሀገርና የየትኛው ማህበረሰብ ልምድ ነው በድድብና የተለወጠ የምታውቁት? ምክንያቱም ራስን አዳምጥ ምናምን አይደለም። እንደዛም ብሎ ቢሆን እንደዚህ ተአምር የሚባልለትና የሚሸለም ሰው አይደለም። ስንት ሞቲቬሽናል ስፒከር ሰምተናል ኢትዮጵያ ውስጥ። ራሳችሁን አዳምጡ ትችላላችሁ፣ የሚያደናቅፏችሁን ሰዎች እንትን ብላችሁ ውስጣዊ ኃይላችሁን ትስቡ ምናምን እንዴ! ይሄማ ላለፉት 5-6 ዓመታት በቀን 8 የምንሰማው ታሪክ አይደል? አንዳቸውንም ጠርታችሁ ኢንተርቪው አድርጋችኋቸው አታውቁም። ዘ ኦንሊ ሪዝን ይሄ ልጅ ኢንተርቪው ያደረጋችሁት እኛን ኢንሰልት ስላደረገን ነው። አሳፋሪ ዩቲዩበሮች ዩቲዩብ ቻናል አለ የምትሉ ባይ ሰብስክራይበር ባይኖርሽስ ቢቀርስ ተዋርደሽ የምታገኙ አይቀርም ቢቀር ሰብስክራይበር ባዶ ኮሽ ሰብስክራይበርሽ ሚሊዮን ቢሆን ምን ልታቀርቢ ነው? ለገጧት ሁሉም ሰው መጥቶ ማስተር ቤት አድርጎ አይመችም። ሁሉም ሰው መጥቶ ትናንትና ብር የሰጣችሁን ቸግሮኝ አይደለም ብሎ በልቶ አይክድም። ሁሉም ሰው ሸፍጥና አስተምርም ውርደትን አስተምርም ድንቁርናን አይሰብክም ሁሉም ሰው። ስለዚህ እንደዚህ አይነት እንግዶች የማግኘት እድላችሁ ራሱ ጠባብ እኮ ነው። አጋጣሚውን ተጠቅሜ ፕሮሞት ላድርገው ከሆነ አላውቅም። እናንተ አራገባችሁትና እነዚህ 15 እና ምናምን ዓመት ልጆች ቻሌንጅ የሚባል ነገር የሚቀበሉ ገንዘብ የሚያገኙ ይመስል ታሳዝኑኛላችሁ እኮ። በቃ እስቲ እኔን 3 ሚሊዮን የማስገባት ቻሌንጅ ጀምሩ እስቲ። ምን ረጠብ የሚላችሁ አታስገቡ። ምን እናንተም ታገኙት ነገር አለ? እኔ 3 ሚሊዮን ስለገባው እኔን ጠዋት መታችሁ ስለ እንትን ስላላችሁ የምታገኙት ታሪክ አለ? መንገድ ላይ ያየነው ምናምን ብላችሁ እንትን ስላላችሁ ምንም የለም እኮ። የራሳችሁን ህይወት አትኖሩም እንዴ? የምትማሩ ተማሩ፣ የምትሰሩ ስሩ። ማአት ነገር አለ። ራሳችሁ ለምን ዩቲዩበር አትሆኑም? ጥሩ ነገር ይዛችሁ የማንንም መንገደኛ ጀዝባ ከመከተል ማለት ኖርማሊ የሚያሳዝን ነገር አለ። ለዚህ ሀገር ዋጋ ከፍለው በአካላቸው ጭምር በህይወታቸው ጭምር በዛ እድሜ ያሉ ልጆች 20ዎች ውስጥ ያሉ ልጆች በተለያየ አንፎርቹኔት አጋጣሚ ትልቅ ዋጋ የከፈሉ ልጆች አሉ። ቲክቶክም አላቸው። አሁን ነገር ቀን አልፎ እነሱንም የሚያንድ ሰው የለም። መንገድ ላይ እነሱን ሰላም የሚላቸው አብሯቸው ፎቶ የሚነሳ ሰው የለም። ማንም በየቦታው ሲሰደዱ በተመቻቸ አገር ላይ ራሱ ዊን አድርጎ መኖር ያልቻለና ኦልሞስት ከስትሪት ያላነሰ እንትን ያደረገ ሰው በየቪዲዮ ሰው ወደ ኋላ ሄዶ 200 እና 300 ምናምን ቪዲዮ ሁሉ አንድ እንኳን ቁም ነገር የሌለው ኢንሰልት እንጀራ መብላት ደደብ ያደርጋል። እንደዚህ ማድረግ እንደዚህ ያደርጋል። እንዲህ ካለሽ እንዲህ በይው የኔ ቆንጆ፣ በዚህ ገብተሽ በዚህ ሁሉ የሚል ሳይንቲፊክ አይደለም ሞራላዊ አይደለም ምን አይደለም ነገር ሲያወራ የነበረ በአደባባይ ሲጋጭ ማስተርቤሽን ጨፍጭፉ ምን አገባኝ ቢጨፈጭፉ ሲል የነበረ ሰውዬ ከዚህም አልፎ ተርፎ ማአት ነገር በአፍ ቪዲዮ ቫይራል አልወጣ ስላለኝ ሳይቸግረኝ ቸግሮኛል ብዬ የተናገርኩ ኢትዮጵያ ሕዝብ እንዲህ ነገር ስለሚወድ ስለዚህ ከዛ ተቀበልኩና ቪዲዮ ቫይራል ወጣ ተሳካልኝ ፌመስ ሆንኩ ነው። በእናንተ ኤክስፒሪየንስ ነው እንግዲህ ፋራዎቹ እናንተ ናችሁ። ስለዚህ አሁን እንዲህ ነው ብሎ ተናገረ እንጂ ቸግሮኛል አለ ማለት ፋይን። ስለዚህ ቪዲዮ ቫይራል እንዲወጣ ማታረገው ነገር ስለሌለ አንተ ምን አይነት ሰው ነህ ብሎ ሰው ተከታዩ ያቆማል። በተከታዮቹ አልፈርድም። ወጣቶች ናቸው። ትሸወዳለህ። ምን ትላለህ? ትሬንድ ነው ሙድ ነው አንደርስታንድ። ትልልቆቹ ሰዎች ግን ከሸላሚዎቹ ሰዎች ጀምራችሁ ሽልማት እኮ ኃላፊነት አለበት። እውቅና መስጠት ነው። እኔን ተጽዕኖ ፈጣሪ ሰው ብላችሁ ሽልማት ብትሰጡ ብዙ እኔን መሆኑ የሚፈልጉ ሰዎች ይመጣሉ። እሱ ይሄን አድርጎ ተጽዕኖ ፈጣሪ ተብሎ ከተሸለመማ እኔም የሱ መንገድ ልከተልና እንዲህ ላድርግ። አክሬዲቴሽን ነው ሽልማት። ሮንጉን ስትሸልም አገር ሮንግ ይሆናል አብሮ። ራይቱን ስትሸልም ታበረታታለህ ሰውን፣ አገር ራይት ይሆናል። እንደው በተዘዋዋሪ በረጅም ጊዜ ኢን ዘ ሎንግ ራን ይሆናል። ሽልማት ከኋላው ሪስፖንሲቢሊቲ አለበት። የምትሸለመው ነገር በግልጹ ተበንዝሮ ተጽፎ ተዘርዝሮ መቀመጥ አለበት። ምን አበረከትክ ተብለህ ነው የምትሸለመው። የአመቱ እብድ ተብለህ አትሸለምም። የአመቱ ባለጌ ኢንፌመስ ተብለህም አትሸለምም። እንደው ዘግ ብሎ ከስሜቱም ረግቶ ምን ብሎ ሰው ምንድነው ግን ያደረገው ብለህ ከጠየቅ እንዳታስቁ ማለት ይሄ ካሜራን ይዘህ ከ50 ብር ጀምረህ እስከ ዱቄት ምናምን ለአንዱ ለ2 ሳምንት እየዞርክ መስጠት ኤኒባዲ ካን ዱ ዛት። እድሜ ዘመናቸው በሙሉ ቲክቶክ አካውንት ከከፈቱ ቀን ጀምሮ ከቦረና እስከ ድንበር ጠረፍ እስከ ምናምን ደዴሳ ድረስ እየዞሩ ደሃ ያነሱ ልጆች አሉ። አይታችኋቸው አታውቁም። ኢንተርቪው አድርጓቸው አታውቁም። የሚገርም እኮ ነው። ቲክቶክ ላይ ያሉት ልጆች ኢንተርቪው አድርጎ የሚያውቅ ሰው የለም። ባለ ዩቲዩቦቹ አይታዩም ማለት ለሱ ሰው አይፈልጋቸው ቫይራል አይወጡም፣ አልባለጉማ። ስለዚህ የልጅ እነሱ ባሉበት ሀገር መቼም ፓላንትሮፊስት ጥሩ የሰራ ሰው በጎ አድራጊ ተብሎ አይደለም ኦብቪየስሊ። ስለዚህ እሱን አውጡትና ምንድን ነው ያደረገው የሸለማችሁት ለምንድን ነው የሚለውን እስቲ ንገሩኝ። እውነትም አዋርድ ነው የሆነብኝ። ከዚህ በላይ ልንዋረድ አንችልም። በቃ ቲክቶክ አዋርድ በአማርኛ ነው የወሰድኩት። አዋርድ ኖርማሊ ምን አደረገ ተብሎ ምንም ክሬዲት የሌለው ያደረገው በሙሉ ሮንግ የሆነ
ያደረገው ሙሉ ወጣቶችን የሚያስት ሰው ምንድነው ምክንያታችሁ? ህዝብ ድምጽ ሰጠው ነው። ኢትዮጵያ ውስጥ 3 ሚሊዮን የቲክቶክ ተጠቃሚ ነው ያለው። ቲክቶክ በአብዛኛው ዓለም ላይ ራሱ ያለው ተጠቃሚ ዳታ ቤዝ እድሜው 20 ምናምን ነው አቨሬጅ እድሜው። ኢትዮጵያ ውስጥ ቅድም ካልኳችሁ የህዝብ ቁጥር አንፃር የቲክቶክ ተጠቃሚዎች እነዚህ 3 ሚሊዮን ለማን ሊሆኑ እንደሚችሉ ትገምታላችሁ? አብላጫው ዲቴል የሆነ ዳታ ባይኖርም ኦልሞስት ከ76% በላይ የሚሆኑት ልጆች 15 ዓመት ያልሞላቸው ልጆች ናቸው ቲክቶክ የሚጠቀሙት እድሜያቸውን 18 ያለው። ስለዚህ እነዚህ ልጆች ምረጡኝ፣ እነዚህ ልጆች በመረጡት ድምጽ መሰረት ነው የምሰጠው ካላችሁ ልጆቹ ምንም አልፈርድባቸውም። ህፃናት ናቸው። ጃጅመንታቸው ክሊር አይደለም። የፈለጉትን ሰው ሊመርጡ ይችላሉ። ሲመረጥ ግን መስፈርት ተቀምጦ ቆይ ቮት ይሄን ያህል ኳሊቲው ደግሞ ምንድነው ተብሎ ተወያይቶ ሰው ነው። ምክንያቱም እውቅና የምትሰጠው ያንተ መኪናና ነገ ጠዋት ጠጥቶ የሚጨርሰው ብር አይደለም። ዋናው ፖይንት ነው የሚያሰጋኝ ቢሊየን ብር ስጠው ከፈለክ ማንም ሳይሰማ በአደባባይ በቲቪ እየተላለፈ ወይ ቲቪ ቁም ነገር ብታስተላልፉ ጥሩ ነበር። በአደባባይ በቲቪ እየተላለፈ አንስተው እውቅና መስጠት ማለት ግን ተከተሉት ማለት ነው። የኛ ህፃናት ልጆች የኛ ታናሽ ወንድሞች እህቶች ይከተሉት ብላችሁ አፕሩቫል እንደመስጠት። ስለዚህ ይሄንን ስታደርጉ ህዝብ ስለመረጠው ህዝቡን ነው መከተል ያለብን። ህዝብ ይገደል ቢል ገመድ ይዘህ ትመጣለህ? አትመጣም። ህዝብ ይሸለም ቢልም ገመድ ይዘህ እንደማትመጣው ሁሉ ይገደል ቢል ገመድ ይዘህ አትመጣም። ግፋ ቢል አላረገውም የለውበትም ትላለህ። ብትችል ታድነዋለህ። አይገደልም ልክ አይደላችሁም ትላለህ። ካፈራ ቢያንስ ኒውትራል ሆነ ከደሙ ንጹህ ነኝ ብለህ ትገለላለህ ነው። እማይረባ ሰው ኖርማሊ ይገደል ከሚባለው ሰው ያላነሰ ነገር ያደረገ ጋጠ ወጥ ሰው ደግሞ ይሸለም ሲባል አያገባኝም ትላለህ። ሲሆን አልሸልምም ትላለህ። አለበለዚያ ግን አድበህ ትቀመጣለህ እንጂ አላችሁ 15 ሰው ይሸልማል አሉ ቡዱ ሸልሙት አትልም። ያንተ ሚና ታዲያ ምንድነው? ኃላፊነት አለብህ። ኦርጋናይዜሽን እኮ ነው፣ ድርጅት ነው። ሸላሚ፣ እውቅና ሰጪ፣ ትምህርት ቤት የሆነ አካል የሚባለው ለዛ ነው ኢንቲቲ ሌጋል ቦዲ። እሱ ኃላፊነት አለበት ከኋላው። ማአት ሽልማት አለ ዓለም ላይ ስትኮርጁ እንኳን አቢዩዝ ባታረጉት ምን አለበት? የትም ዓለም ላይ ሽልማት ሲደረግ ራሱን የቻለ ሩል መመዘኛ መስፈርት ምናምን አለው። ከኮንዳክት ከጨዋነት የኖቤል ሽልማት ራሱ ሲሸለም ፐርሰናል ቢሄቪየር እና ኮንዳክት ይታያል። ምን አይነት ሰው ነው ማለት ተብሎ ይሄኛው የሶሻል ሚዲያ ማንንም መንገደኛ ኦፍ ኮርስ ስራ የለም እዚህ ሀገር ብዙ ወጣት አለ ሶሻል ቲክቶክ እንደማምለጫ ከተጠቀማቸው ደግሞ ሰዎች ያርግላቸው። እነሱ ተለውጡ ማለት ሀገር ተለውጠች ማለት ነው። ቅርታ ሳምሃው ግን ይሄ ሁሉ ባለበት ፕላትፎርም እንዲህ በተዘረከረከበት ሁኔታ ድምጹን ብቻ ተከትዬ መረጥኩ ማለት ስህተት ነው። ምን አበረከተ? ማን ነው? ምንድነው? ባህሪው ምንድነው? ምን አስተላለፈ ነው የሚለው ሬጉሌሽን መቅረብ አለበት። ሽልማት ከኦስካር ጀምሮ እስከ ኤሚስ እና ምናምን ድረስ ድሬስ ኮድ አለው፣ ጨዋነት አለው። ኦስካር ላይ የተቀደደ ጂንስ አርጋት ይሉ የእናንተ አለባበሱን ይዩት። ወንድ ጽጌረዳ ይዞ እና እንትን አድርጎ ሌላ ታሪክ ውስጥ ገብቶ ሴቷ አስፓልት ላይ ጡቷን ጥላ ሉክ እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ? የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው። በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁሽ። እንደኔ ልብስ የለም። ይሄ ነው ሌጋሲያችሁ። አሁን እናንተ አራሎች ናችሁ። ነፃነት ፈቀዳችሁላቸው ልጆቹ እንደ እድሜያቸው የሆኑ አይመለሱም። ስፖንሰር እያደረጋችኋቸው አይመለሱም። ከዚህ አልፍና ተቋማት ጋር ሄዳል። ተቋማት በጣም በሚያሳፍር ደረጃ በብልግና ፓዝል ያሉ ሰዎችን ስፖንሰር ታደርጋላችሁ፣ ማስታወቂያ ታሰራላችሁ። ቅድም እንዳልኳችሁ ናሳ ድረስ ሄደው እንትን የሰሩ ልጆች እዚህ ከተማ ውስጥ ተቀምጠው ስንት አፕ ሰርተው ስፖንሰር ያጡ ልጆች እዚህ ከተማ ውስጥ ቲክቶክ ላይ የሚለፉ ስንት አይነት ክሬቲቪቲ 3D ፕሪንት በለው ምናምን በለው ፋይበር በለው ቅበርጥሴ በለው ሙያ በለው ማአት ነገር የሚሰሩ ልጆች አንድ ቀን ማስታወቂያ ስሩልና አዲሽናል ገቢ ሆናችሁ ብላችሁ ኦፈር አድርጋችኋቸው አጣጡ። በሚያሳፍር ሁኔታ ግን እንትንሽ ምንድነው የነካው መቀመጫዬ እኔ እንደዚህ ነው ምን አይነት ፖዚሽን ነው የሚመችሽ ምናምን የሚሉ ቁጭ ብለው ስለ ፖርኖግራፊ ሲያወሩ የሚውሉ ለማንም የማይጠቅሙ ሰዎችን የምናምን ሪል ስቴት ብራንድ አምባሳደር የምናምን እንትን ኤጀንት ማስታወቂያ ገንዘብ ምናምን ሰጧችኋላችሁ። አላማችሁ ምንድነው? ማለት ትውልዱ ይጥፋ ከሆነ አንድ ፊቱን ግልጽ አድርጉትና ናቁት አይደል ልፋትህን
ታዲያ ምን ይገርማል? ያሞገሰም ሊያዋርድህ ስተትህን ተግቶ ይለቅማል። የአንድ ሰሞን ነው የመውደድ ግፊያው፣ አይታወቅም ሰው መታጠፊያው። ጠዋት የሰቀለ ሲጨላልም ወደ ማምሻው ይጥልሃል አሽቀንጥሮ ያወርድሃል ከተከሻው። የተከተለ ሁሌም ካንተ ጋር አይሰለፍም። የሰው ምስጋናው የሰው መውደዱን መንፈቅ አያልፍም። ልፋትህን ቀስ በቀስ ያደርገዋል ሁሉም አመድ። ብልጥ ከሆንክ አንበሳዬ ከሽኮኮ ጋር አትላመድ።